ካፌና ሬስቶራንታችሁን በኔክሳ ትራከር እንዴት እንደምትቆጣጠሩት እንዴት ሴታፕ እንደምታደርጉት አሳያችሁ። መጀመሪያ አካውንት ስትከፍቱ ኔክሳ ትራከር ነው አድርጋችሁ ካፌና ሬስቶራንት የሚል ትመርጣላችሁ። መጋዘን ውስጥ የሚለው ትገቡና ወርክ ስቴሽን እና ያላችሁን ስቶር ትመዘግባላችሁ። ስቶር ማለት እቃችሁ የምታስቀምጡበት ነው። ወርክ ስቴሽን ማለት ደግሞ ምግብ ቡና ምናምን የሚሰራበት ነው። ባሪስታም ሼፍም ባርም ካላችሁ ብቻ ምግብ የሚቀርብበት ማለት ነው። 3 4 ሊኖራችሁ ይችላል። እነሱን እንደ ወርክ ስቴሽን መዘግባቸዋለን ማለት ነው። ከዛ በመቀጠል ሮ ማቴሪያል ውስጥ እንገባለን። ሮ ማቴሪያል ውስጥ ገብተን የምንጠቀማቸው ጥሬ እቃዎች አሉ አይደለም? ስጋ፣ ቺዝ፣ ዘይት ምናምን ሁሉንም ጥሬ እቃዎችን ሮ ማቴሪያል ገብተን እንመዘግባቸዋለን። በመቀጠል ኢንቨንተሪ ውስጥ ገብተን ሜኑ ላይ ያሉ አይተሞች በርገር፣ ፒዛ፣ ቁርጥ ስጋ፣ ጥብስ፣ ሽሮ ምናምን ሙሉ እቃዎችን እንመዘግባቸዋለን። ስንመዘግባቸው እዛ ላይ ታይታላችሁ። በርግጥ እያንዳንዱ የትኛው ወርክ ስቴሽን ወይም የትኛው ቦታ ላይ ነው የሚሰራው። ከዛ እያንዳንዱ እቃ ምን ያህል ጥሬ እቃ ያስፈልገዋል። ለምሳሌ በርገር ተዘግቡ ከሆነ የትኛው ወርክ ስቴሽን ነው የሚሰራው። ለምሳሌ ኪችን ነው የሚሰራው አይደለ? ኪችን ብለን እንመርጥለታለን። ምን ጥሬ እቃ ነው የሚያስፈልገው፣ ቺዝ ምናምን አይደል የሚያስፈልገው፣ እሱን ሞላዋለን ማለት እኛ ጨረስን አይደለ? ከዛ አንድ ብቻ ነው የሚቀርብ ያሉን ስታፍ መጨመር። ስታፍ ስንጨምር ሮል ውስጥ እንገባለን። ሮል ውስጥ ገብተን ለምሳሌ ዌይተር አለ፣ ሼፍ አለ፣ ካሸር አለ። ከዛ ማናጀርም ካላችሁ እንደየስራቸው ምን አክሰስ ማድረግ ይችላሉ። ለምሳሌ ዌይተር ከሆነ ትዕዛዝ ኦርደር መቀበል ብቻ ነው አይደል ስራው። ስለዚህ ትዕዛዝ ብቻ ሰሌክት እናደርግለታለን። ካሸር ከሆነ አካውንት ይቀበላል አይደለ? ስለዚህ ዴይሊ ሪፖርትም አካውንትም ትዕዛዝም ሰሌክት እናደርግለታለን። ሼፍ ከሆነ ፕሮዳክሽን ብቻ ማለት ምግቡ ኦርደር ሲደረግ ጀስት አክሰፕት የሚያደርግበትን ብቻ ሰሌክት እናደርግላቸዋለን ማለት ነው። እንደዚህ አድርጋችሁ ሴትአፕ ካደረጋችሁ በቃ አለቀ። ከዚህ በኋላ ምንድነው የምንሰራችሁ መሰላችሁ? ዌይተሩ ትዕዛዝ ውስጥ ይገባና ትዕዛዝ ይቀበላል። ትዕዛዝ ሲቀበል ምን ነው ትዕዛዝ የተቀበለው ምን ያህል ብዛት፣ ከዛ ለምሳሌ ጨው ይነስ ይጨምር ምናምን ካለ ደግሞ አጠገቡ ስክሮል አድርጎ ጨው ይነስ ይብዛ ማለት ይችላል። እሱን ትዕዛዙ እንዳዘዘው ቀጥታ ለምሳሌ ማኪያቶም በርገርም ውሃም በአንዴ ካዘዘው ቅድም ወርክ ስቴሽን ለመዘገብና አይደለ? በርገሩ ለሼፍ ይሄድለታል፣ ማኪያቶ ደግሞ ለባሪስታው ይሄድለታል። ሁለት የተለያየ ቦታ ከሆኑ ነው የምላቸው። አንድ ላይ ከሆኑ አንድ ላይ ነው የሚሄድላቸው። ሁለት የተለያዩ ቦታ ከሆኑ ግን የተለያየ ቦታ ላይ ይሄድላቸዋል የየራሳቸው ማለት ነው። ሼፉ አይቶ ስታርት ብሎ ከዛ ሰርቶ ከጨረሰ በኋላ ፊኒሽ ስለው ደግሞ ለዌይተሩ ይህንን ትዕዛዝ አልቋልና እና መተውሰደው ይለዋል፣ ይወስደዋል። ከዛ ዌይተሩ ለሰዎች ሰርቭ ያደርግለታል። ሰርቭ ካደረገ በኋላ መጨረሻ ላይ ክፍያ ይቀበል የለ ያቺ ትዕዛዝ በምን ላይ የተቀበልኳት ክፍያ ብሎ ቴሌብር ንግድ ባንክ መጀመሪያ አካውንት ስለምትሞሉ እዛ ላይ ይመጣለታል። ቦኖ ወረቀት ምናምን የለም፣ እንደሱ የሚባል ነገር የለም። ማታ አንተ 3ም 4ም ስራ ኖሮ ጀስት መጥተህ ቼክ ስታደርገው ዴይሊ ሪፖርት ላይ ትገባለህ። በቃ ምን ያህል ትዕዛዝ ወጣ ዛሬ፣ የእያንዳንዷ ትዕዛዝ ብር ወደ ምን ባንክ ገባ፣ እሱም ቼክ ማድረግ አይጠበቅብም። ንግድ ባንክ፣ አቢሲኒያ፣ ቴሌብር ይሄን ያህል ብር ገብቷል ይልሃል። በቃ በስልክ ቼክ ታደርገዋለህ። በቃ አለቀ። የዛን ቀን ምን ያህል እንዳተረፍክ ምናምን ሁሉም ራሱ ነው የሚሰራሉ። ሁሉም ስለዚህ ከሰራተኛ ጋር ግብግብ ምናምን አያስፈልግም። እዛ ጥሬ ዕቃስ ይሄን ያህል ትዕዛዝ ወጣ አይደል ዛሬ፣ በቃ ይሄን ያህል ጥሬ ዕቃ ያስፈልገው ነበር አለው ወይስ የለም? ከሌለ ያው ዌስቴጅ የበዛ ነው ምን ሆኖ ነው በቃ ትቆጣጠራለህ። ይሄን ያህል ቀላል እንትን አለ አይደለ? ባንክ ሄዳችሁ ባላንስ ይሄዱኝ ብላችሁ ጀስት ባላንሳችሁ ክሊክ እንደሚያደርግላችሁ ወይም ደግሞ ሕክምና ሄዳችሁ ጀስት ከዚህ በፊት የነበረው ዝርዝር ስልክ ቁጥራችሁ አስገብታችሁ እንደምታይ በቃ ይሄን ያህል ቀላል። ንብረታችሁን፣ ስራችሁን፣ የሬስቶራንታችሁን፣ ካፌያችሁን ለመቆጣጠር በቃ ይሄን ያህል ነው የቀለለውና በኮምፒውተርም በታብሌትም በስልክ መጠቀም ስለምትችሉ ከእናንተ የሚጠበቀው 1 ሳምንት ዴዲኬሽን ብቻ ነው። ለውጥ አይደል እየፈለጋችሁ ያላችሁት? ስለዚህ 1 ሳምንት ዴዲኬት ከሆናችሁ አክሳሪ በመባል የሚታወቀው የሬስቶራንት ቢዝነስ ታሸንፉታላችሁ። አፑን ከፈለጋችሁ አሁን ፕሌይ ስቶር እና አፕ ስቶር አለላችሁ።